ሰላም ጤና ይስጥልኝ የቻናሌ ተከታታዮች። ዩቲዩብ ላይ ቪዲዮ እየለቀቁ እይታ ወይም ቪው አልጨምር ብሎታል ወይስ ዩቲዩብ የእርሶን ቪዲዮ ለሰዎች እንዲያሳይ ወይም ሰጀስት እንዲያደርግ ምን ማድረግ አለበት? ግራ ገብቶታል? ብዙ ሰዎች የሚያስቡት ዩቲዩብ ቪዲዮዎችን የሚያሰራጨው በእድል ነው ብለው ነው። ነገር ግን እውነታው ይሄ አይደለም። ከጀርባው የሚሰራ በጣም ዘመናዊ የሆነ አልጎሪዝም አለ። በዚህ ቪዲዮ ውስጥ ይህ አልጎሪዝም እንዴት እንደሚሰራ፣ የእርሶን ቪዲዮ እንዴት እንደሚገመገም እና ቶሎ ቪው እንዲያገኝ ምን ማድረግ እንዳለበት 5 ዋና ዋና ሚስጥሮችን ደረጃ በደረጃ አሳያቸዋለሁ። ቪዲዮውን እስከ መጨረሻው ከተከታተላችሁ የቻናላችሁን እይታ በአጭር ጊዜ መቀየር ትችላላችሁ። ወደ ቪዲዮ። በመጀመሪያ አልጎሪዝም ማለት ምን ማለት ነው? ባጭሩ አልጎሪዝም ማለት ማሽን ወይም ኮምፒውተር የሚያስብበት መንገድ ነው። ዩቲዩብ አልጎሪዝም አንድ ዋና ዓላማ ብቻ ነው ያለው። እሱም ተመልካቾች ዩቲዩብ ላይ ረጅም ጊዜ እንዲቆዩ ማድረግ ነው። ዩቲዩብ የሚቀናበረው በማስታወቂያ ነው። ሰዎች ዩቲዩብ ላይ ብዙ ደቂቃ በቆዩ ቁጥር ብዙ ማስታወቂያ ያያሉ። ዩቲዩብም ብዙ ገንዘብ ያገኛል። ስለዚህ አልጎሪዝም የእርሶን ቪዲዮ ለሰዎች የሚያሳየው የእርሶ ቪዲዮ ሰዎችን ዩቲዩብ ላይ ማቆየት ይችላል ብሎ ሲያምን ብቻ ነው። አልጎሪዝሙ ቪዲዮን አይጠላም፣ ሰዎችን ግን በጣም ይወዳል። ተመልካቾች የሚወዱትን ቪዲዮ እሱም ይወዳል። ሁለተኛውና ትልቁ ነጥብ CTR ወይም ክሊክ ትሩ ሬት ይባላል። ይህ ማለት ዩቲዩብ የእርሶን ቪዲዮ ለ100 ሰዎች በስልካቸው ላይ አሳይቶ ስንት ሰው ነክቶ ወይንም ክሊክ አድርጎት ገባ የሚለው ስሌት ነው። ቪዲዮውን 100 ሰው አይቶት 10 ሰው ብቻ ከነካው CTR 10% ነው ማለት ነው። አልጎሪዝሙ መጀመሪያ ቪዲዮ ሲለቅቁ ለጥቂት ሰዎች ያሳያል። እነዚያ ሰዎች ካልነኩት አልጎሪዝሙ ይህ ቪዲዮ አሰልቺ ነው ብሎ ማሰራጨቱ ያቆማል። ታዲያ CTR ለመጨመር ምን ያስፈልጋል? አንደኛ በጣም የሚስብና ትልቅ ጽሑፍ ያለው ታምኔል ምስል መስራት ነው። ሁለተኛው ሰዎች እንዲከፍቱት የሚያስገድድ የማወቅ ጉጉት የሚፈጥር ርዕስ ወይንም ታይትል መጻፍ ነው። ሰዎች ቪዲዮን ነክተው ከገቡ በኋላ አልጎሪዝሙ ቀጣዩን ትልቅ መለኪያ ማየት ጀምራል። እሱም ዋች ታይም ወይም የቪዲዮ ቆይታ ይባላል። ቪዲዮ 8 ደቂቃ ሆኖ ሰዎች ገብተው በ10ኛው ሰከንድ ላይ እየዘጉት የሚወጡ ከሆነ አልጎሪዝሙ ወዲያውኑ ቪዲዮን ደካማ ቪዲዮ ነው ብሎ ይመድባል። ነገር ግን ሰዎች ከ8ቱ ደቂቃ ውስጥ 4 ወይም 5 ደቂቃ ያህል ከተመለከቱት ይህ 50% ሪቴንሽን ይባላል። አልጎሪዝሙ በጣም ይደሰታል። ዋው ይህ ቪዲዮ ሰዎችን አቆይቷል፣ ስለዚህ ለሌሎች 1000 ሰዎች ላሳየው ይላል። ለዚህ ነው ቪዲዮአችሁን ስትሰሩ በመግቢያ ላይ ብዙ ሳታንዛዙ ቀጥታ ወደ ዋናው ቁም ነገር መግባት ያለባችሁ። አልጎሪዝሙ ሌላው ትኩረት የሚሰጠው ነገር የተመልካቾች ምላሽ ነው። ተመልካቾች ቪዲዮን ካዩ በኋላ ምን አደረጉ? ላይክ አደረጉት? ኮመንት ወይም አስተያየት ጻፉበት? ለጓደኞቻቸው ሼር አደረጉት? እነዚህ 3 ነገሮች ለአልጎሪዝም ትልቅ ምልክቶች ናቸው። ሰዎች ኮመንት ሲጽፉ አልጎሪዝሙ ቪዲዮን ንቁ ማህበረሰብ እየፈጠረ እንደሆነ ይረዳል። ስለዚህ ቪዲዮዎቻችሁ መሃል ወይም መጨረሻ ላይ ሐሳባችሁን በኮመንት ላይ ጻፉልኝ ወይም ቪዲዮ ከተመቻችሁ ላይክ አድርጉ በማለት ተመልካችን በግልጽ ጻፉልኝ ወይም ቪዲዮ ከተመቻችሁ ላይክ አድርጉ በማለት ተመልካችን በግልጽ መጠየቅ
አለባችሁ። አምስተኛውና የመጨረሻው ሚስጥር ወጥነት። ዩቲዩብ አልጎሪዝም በየቀኑ ወይም በየሳምንቱ በተመሳሳይ ቀን ቪዲዮ የሚለቁ ቻናሎችን ይወዳል። ለምሳሌ በየሳምንቱ አርብ ቪዲዮ የሚለቁ ከሆነ አልጎሪዝሙ የእርሶን ፕሮግራም ያጠናል። ቪዲዮን ሊያዩ የሚችሉ ሰዎችንም አስቀድሞ ያዘጋጃል። ዛሬ አንድ ቪዲዮ ለቀው ቀጥሎ ከአንድ ወር በኋላ የሚለቁ ከሆነ አልጎሪዝሙ የእርሶን ቻናል በቀላሉ ሊረዳው አይችልም። ለማጠቃለል ያህል የዩቲዩብ አልጎሪዝም እንዲረዳችሁ ከፈለጋችሁ ትኩረታችሁን አልጎሪዝሙ ላይ ሳይሆን ሰዎች ላይ አድርጉ። ጥሩ ተምኔል ስሩ፣ በመግቢያ ላይ ተመልካችን እሰሩ እና ሰዎች እስከ መጨረሻው እንዲያዩ ጥራት ያለው መረጃ ስጡ። ያኔ አልጎሪዝሙ ራሱ ቪዲዮአችሁን በሚሊዮን ለሚቆጠሩ ሰዎች ያዳርሳል። ስለ ዩቲዩብ እድገት ተጨማሪ ምስጢሮችን ማወቅ ከፈለጋችሁ ይህን ቪዲዮ ላይክ አድርጉ፣ ሌሎችም ሼር አድርጉት። በቀጣይ ቪዲዮ እንዴት በቀላሉ ተከታይ ማግኘት እንደምንችል እንነጋገራለን። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።